ሰላም የተወደዳችሁ ተመልካቾቻችን እንግዲህ ትላንትና ከሶፊያ ቡልጋሪያ ተነስቼ ዛሬ ኢስታንቡል ደርሻለሁ። ፍላይቱ በጣም አጭር ነበረ፣ የ50 ደቂቃ ብቻ ነበረ። ነገር ግን ከኤርፖርት ኢስታንቡል ኤርፖርት ወደ ታክሲም ስኩዌር ሆቴል ይዛ ስለነበረ በጣም ትራፊክ ነበረ። 1 ሰዓት ተኩል ነው የፈጀብኝ። እንግዲህ ከቡልጋሪያ ተነስቼ ሶፊያ ለመድረስ ከፈጀብኝ ሰዓት ይልቅ ከኢስታንቡል ኤርፖርት ወደ ዳውንታውኑ ታክሲም ስኩዌር ለመድረስ የፈጀብኝ ሰዓት ይበዛል ማለት ነው። አሁን እንግዲህ የተርኪሽን ብሬክፋስት ለመብላት እንዲሁም ኤክስፒሪየንስ ለማድረግ ወደዛ እየሄድኩ ነው። እንግዲህ የምንገኘው ሬስቶራንቱ ነው። ይህ ሬስቶራንት እንግዲህ ለታክሲም ስኩዌር ወደ 12 ደቂቃ የእግር መንገድ የሚያስኬድ ነው። በጣም በተርኪሽ ሙሉ ቁርስ ወይም ብሬክፋስት የሚታወቅ ሬስቶራንት ነው። በጣም እጅግ እጅ የሚያስቆረጥም ሙሉ የተርኪሽ ብሬክፋስት የምታገኙበት ሬስቶራንት ነው። እንደምትመለከቱት እንግዲህ እንትን አላቸው፣ ኤግ አላቸው፣ እንቁላል አላቸው፣ እንደዚሁም ጁስ፣ ሳምቡሳ፣ ቦምቦሊኖ፣ የተለያዩ እንግዲህ ሳላዶች፣ ፒታ ብሬድ፣ ዮጉርት፣ በጣም እጅግ ጣዕም የሆነ ደግሞ ሱጁኪ አላቸው። ሁሉም በጣም ይጣፍጣል። ሙሉ ለሙሉ የሆነ እንግዲህ የተርኪሽን ብሬክፋስት የምታገኙበት ሬስቶራንት ነው። ይህ ሁሉ እንግዲህ ቁርስ የሚያስከፍለው 52 ዩሮ ብቻ ነው። በጣም እጅግ የሚጣፍጥ ምግብ ነው። እንግዲህ የሙሉ የተርኪሽ ብሬክፋስት ይሄን ይመስላል። ተከታተሉን። እንግዲህ እንደተመለከታችሁት የተርኪሽን ሙሉ ቁርስ ወይም ብሬክፋስት ተመግብ ያለው እንደተመለከታችሁት በጣም እጅግ ብዙ ምግብ ነበረ። ይህ ምግብ እንግዲህ አጠቃላይ ወደ 52 ዩሮ ነው የከፈልኩት። ነገር ግን እያንዳንዱን ከመቅመስ ውጪ መጨረስ እንኳን አይታሰብም፣ በጣም ብዙ ነው። እንግዲህ አሁን ደግሞ ወደ ታክሲም ስኩዌር ወጥቼ በዚህ ታክሲም ስኩዌር አካባቢ ወክ እያደረግኩ ነው። ይህ አካባቢ በጣም እጅግ በጣም ቢዚ ነው። በጣም ብዙ ህዝብ ነው ያለው። እስቲ በመጠኑ ላሳያችሁ ታክሲም ስኩዌር አሁን ምን እንደሚመስል። እንደምትመለከቱት በጣም እጅግ ብዙ ህዝብ ነው ያለው። እንግዲህ እንደምታዩት እስከ ታች ድረስ በጣም ብዙ ህዝብ ነው የሚሄድ የሚመለስ። የተለያዩ እዚህ ጋር ደግሞ ሱቆች፣ ሬስቶራንቶች፣ ምግብ ቤቶች፣ ካፌዎች፣ የልብስ ቤቶች በጣም እጅግ ብዙ ነው ያሉት። እዚህ ጋር የባቅላባ የከረሜላ እንዲሁም የተለያዩ ስዊት ቤት አካባቢ ነው። እዚህ ጋር የጁስ ቤት አለ። እዚህ ጋር ማንጎ የልብስ ቤት አለ። እዛ ጋር እንደ ሀገር ቤት ደግሞ በቆሎ መብላት ካማራችሁ እዚህ ጋር በቆሎ አለ።
መዓት ነገር ነው ያለው።